እት በቃ እቺ የመን ናት። በዚህ በኩል ደግሞ ያለችው ሶሪያ ነው። በቃ ሶሪያ በቃ ኦሬዲ ፈራርሳለች። ቀጥ ብለህ ደግሞ በዛ በኩል ስትሄድ ቀጥታ የት ጣሊያን። ዲያራራ ሹፋችን እነዚህ ፍሪ አረ ጥጋብ አይነፋም። ፍሪኮች ጠጋ ብላችሁ አውሩን እንጂ ምን እሺ ነው በያ ትላጣለህ እንዴ? አረ ቀዩ አረጋጊው እንዳረግጥ ምንድነው በሲክስ አፈታም እንዴ? ያበደ ነው አጣ ስትለከፉ መከራ ዝም ስንል መከራ ምንድነው ችግራችሁ? ማለከፈኛ አለ። አረ ማን አረጋጊው በቃ ዝብለሽ እንዴ እንዴ አይደለም እንዴ? ምንድነው ድንጋይ የምትተምቁ ሰርተ ብላ እጂ በእናትህ። አረ ሳባርጊው በቃ እጂ አረ በእናትህ ማውራት ከፈልክ ይወራል። ትየድ ካይነፋ አረ በእናትህ ያዝ በደና ሆቴል ላይ ያለ ዳኒ ምን ሆነ ነው? ሰውና አትክልት መለየት አቅቶ ነው እንዴ? ሰውም እኮ አንዳንዴ እንደዚህ ውሃ ያስፈልጉም። አሁን ማዘናብ ተራጭ እንዴ እናንተ ስለሽ እንዴ ብቻ ይደብረኛል። ፍቅር ደግሞ ስለምወድሽ እኮ ነው እንደዚህ ያደረኩት። አሁንም ደራጨኛ አይደል? እሺ ያው ካላምንሽ አንቺ ያዥ አረጭሽም ያው ያዥ እኔ ፎቶ እጠቅሽ ልገብ አብረን ጀምረን አብረን እንጨርሳለን እንጂ ግን ታረጭ ባክኒ እንዳንተ አይደል? ናቲ ጠዋት ምን ብዬ ነበር የሄድኩት? ዛሬ መሲያት መጣም ብዬሃል ነበር። ፍቅር እንደምታያት ፈተና ስለደረሰባት ታጠናለች አልኩ። ዳኒ ፍቅር ፈተና አላት ማለት 24 ሰዓት ሙሉ ስታጠና አትውልም። የሆነ ማለ የተነስታ እኮ ማጸዳዳት ትችል ነበር። ኧረ እባክህ ሴት ልጅ ብቻ ናት ቤት የምታጸዳው ያለው ማን ነው? ዝም በይው፣ እሱ ሰበብ ሲፈልግ ነው። ለማንኛውም አንቺ ግቢና አጥኚ። አንቺ አታሽቃብጪ፣ ደግሞ እንገናኛለን። አይቶ ናቲ እኔ እኮ ትምህርት ያቋረጥኩትና ስራ የጀመርኩት እኮ እናንተን ለማስተዳደር ነው። በማታም ቢሆን እኮ ዲግሪሽን ይዘሻል። እሱን አላልኩም፣ በዩኒቨርሲቲ ደረጃ ነው ያልኩት። እባክህ ናቲ ልፋቴን ከንቱ አታድርገው። ከዚህ በኋላ እንድታግዘኝ እፈልጋለሁ። ላግዝ ውጭ ላከኝና ብዬ ነበርኩ። ይሄን ሐሳብ አታንሳብኝ ብያለሁ። ልፋትን ተረድቼማ ወደ ውጭ ላከኝ ስል እምቢ አልክ። ምን ላድርግ ታዲያ? መቼም ከሰው በታች አላደረኩም። ከሰው በታች የሰው ልጅ ስለበላና ስለጠጣ የሚኖር ይመስላል? የፈጣሪን አይን በጣት ጎልጉለው እንደማውጣት አይቆጠርብህም? እስቲ አስበው የእነ ቶማስን ቤት፣ እስኪ አስበው የእነ ቶማስን ኑሮ። እንደ ቤትህ እንጂ እንደ ጎረቤትህ አትኖር ስትል አልሰማህትም? እማዬ ከቅርብ ጊዜ ግን ባህሪ በጣም እየተቀየረ ነው። በተለይ ይሄ ዳዊት ከሚባል ልጅ ጋር ተገጣም ጀምሮ ነገር ሁሉ ተቀይሯል። ዳዊት ደግሞ ምን አደረገ? እኔንማ ምን ያደርገኛል? አንተን ነው እንጂ። ለማንኛውም ጤነኛ አይደለም። ዳቦ ገዝተና እስከዛ ድረስ እኔ ቤቱን ላስተካክለው፣ በዛውም እራቱን ላዘጋጃቸው። ወይ ጓደኛዬ ከ5 ዓመት በኋላ እንገናኝ። ምን ታደርገዋለህ? አንዳንዴ ህይወት እንደዚህ ነች። ለነገሩ ጥፋቱ የኔ ነው። አንተ ደግሞ ከድሮም ጀምሮ ራስህን ትወቅሳለህ። ደግሞ አሁን ምን አደረግ? እንደዛ ተደራራቢ ሀዘን ደርሶብክ ካጠገብ መራቅ አልነበረብኝ። ምን ታደርጋለህ? በሰዓቱ እኮ አንተም እኮ ዩኒቨርሲቲ ደርሶ ክፍለ ሀገር ሄደህ ነበር። ይልቁን አንተ አሁን ምን ላይ ነህ? አሁን በተማርኩበት ፊልድ ቢሮ ከፍቼ እየሰራሁ። አንተስ ስራ እንዴት ነው? አሪፍ ነው። ዳኒ ግን ያንን የመሰለ ውጤት ይዘህ ስራ መጀመሪያ አይቆጭም? አይ ሳሚ፣ ወድጄ ይመስልሃል? መቼስ ድሮ ለትምህርት ያለኝን ፍላጎት ታውቃለህ።
እኮ ግራ ይገባ ዩኒቨርሲቲ ለመግባት የነበረን ጉጉት ሳስታውስ ግራ ይገባል። በዛ ላይ ጥሩ ውጤት አምጥተህ ነበር ያለፈው። ምንም ቢሆን ቤተሰብ ሲኖርህና ሳይኖርህ የሚኖርህ ኃላፊነት ይለያያል። አልገባኝም። ተው እባክህ። ይልቁን ያንተ ቤተሰቦች እንዴት ናቸው? ጥሩ ናቸው። ለማንኛውም ወላጆች በህይወት እያሉ በደንብ ተንከባከባቸው። እንዴት ማለት? ተመልሰህ ልታገኛቸው ስለማትችል። ያንተ ቤተሰቦች ግን እንዴት ሁለቱም በተከታታይ ሊያልፉ ቻሉ? ፍቅራቸው ይመስለኛል። የተፈጠረውን ነገር ልታስረዳኝ ትችላለህ? ሄሎ ናቲ፣ ምንድን ነው የምታለከልከው? አባዬ ምን ሆነ? የምን መኪና? እሺ እዛው መጣ። ሙሌ ምን ሆነ? ምን ሆነ? ምንም አልሆነም። ምንም አልሆነም። ደስ ያላለኝ ነገር አለ። እኔን አታምኚኝም እንዴ? የሆነ ነገር ነው። አረፍ በይ። ከዛ ምን ተፈጠረ? ከዛማ እማዬ በግፊት ምክንያት አልጋ ላይ ወድቃ ነበር። ከዛ የአባዬ ሞት ስትሰማ ግፊቷ ጨምሮ በሳምንት እሷም ተከተለችው። ያሳዝናል። ምን አይነት ዱብዳ ነው የደረሰባችሁ? ምን ታደርገዋል? በአንድ ሳምንት ሁለት ወላጆቻችንን ማጣት አስበው። ታዲያ ትምህርትን ለመማር የሚያስችል ነገር ምንም ነገር ትተውላችሁ አልሄዱ? ምን እባክህ፣ ይሄ አጎት ተብዬው ከወንድሜ ጋር ሆነው በሰበብ አስባቡ ሁሉን ነገር ብዝብዝ አድርገው ጨርሰው ያው ይሄን ቤት ብቻ ታቅፈን እኔና ወንድሜ አንድ እህቴ ልጅ ብቻ ቁጭ ብለን ቀረን። እህት ነበረቻችሁ ማለት ነው? አዎ ነበረች። በካንሰር በሽታ ልጇን ከወለደች ከ5 ዓመት በኋላ አረፈች። እማዬም የአልጋ ቁራኛ የሆነችው የነበረው በሷ ነበር። አይዞ ሁሉም ያልፋል። አሁን ምን እየሰራ ነው? ድሃና ያልተማረ ምን እየሰራ ነው ብሎ እድል አለ እንዴ? የተገኘውን ነው። እስቲ አባዬ አንዳንድ ድርጅቶች አሉት፣ እዛ ላይ አናግርልሃለሁ በሴልስ። እውነት በጣም ነው የማመሰግነው። እዴ ዲታው እንዴት ነህ እባክህ? በስመ አብ እንዲህ እግርን ዘርግተህ ስትቀመጥ እኮ ሰፈር ያለ እኮ ነው የሚመስለው ለሚያይ ሰው። ብራዘር ልዩነቱ ምንድን ነው? መሀላችን እኮ አንድ አስፋልት ነው ያለው እና ደግሞ ለዚህ ሰፈር ነው ብታካብደው ማለት ነበር። ኧረ በእናትህ እኔ በቃ ይህ ብራዘር እያበሳጨኝ ነው። አይዞሽ ብራዘር፣ ታላቅነት ታናሾችን ለመጨቆን የተፈጠሩ ይመስላችኋል መሰለኝ። ታውቃለህ፣ አንዳንድ ጊዜ ሳስበው እኮ የራሳችን ሀሳብ የራሳችን አቋም ያለን አይመስላቸው። ዝም ብሎ በእነሱ ሀሳብ እንድንነዳ ነው የሚፈልጉት። አረ ተዋቸው። የዛሬውን ብቻ ዛሬ እጅ ከምን አለ። ብራዘርማ በጣም ገግሟል። ምን ሱሳሱሱ ምን አላወቀ እንዴ? የሆነ ነገር ሳይጠረጥር አይቀርም። እና ዛሬ ቂማ ምናምን ታዲያ በምን ሊደረግ ነው? ለቂማሚውን አይጠፋም። በቃ አይዞሽ ብራዘር፣ የዛሬን ከየትም እኔ በትረትብ ብዬ ምናምን ፊክስ አደርጋለሁ። በቃ ፊክስ አድርጊ። እሺ አባቴ ያሳስብ። ናቲ እንዴት ነው? ምን ነው በዚህ ሰዓት መጣ? ምን ነው መምጣት አልነበረብኝም እንዴ? እኔ እንደዛ አላልኩም። አሁን ወሬውን ተውና ምን እየሰራ ነው? ተኝቼ ኮርኒስ ላይ አፈጣለሁ። ከዛ ነው ወጥቼ ድንጋይ ላይ እቀመጣለሁ። የኔ ስራ ከዚህ ውጪ ምን አለ? አይ ስራ ራሱ ሲረስ መቶ ና ብሎ ይጠራል። ነገርኩህ እኮ ሀገሪቷ የኔን የደሞዝ ፍላጎት የመክፈል አቅም የላትም። በቃ እንመጣጠንም።
ለነገሩ አንተ ምን ታድርግ? ይሄ ዴቭ የሚባለው ልጅ ጋር ከገጠምኩ በኋላ ነገር ሁሉ ግራ ገብቷል። ዴቭ ደግሞ ምን አደረገ? ናቲ፣ ዴቭ የሚባለው ልጅ ይዞህ እየጠፋ ነው። እና ኦና ቤት ታቅፌ ልቀመጥ? ፍቅርስ? እኔስ ብሆን ስራዬን ጥዬ እየሮጥኩ የምመጣው ለማን ብዬ ነው? ጀመረው ደግሞ እንደ ሽማግሌ መነዛነስ። ምን አልክ? በቃ አባዬና እማዬ ከሞቱ በኋላ እኔ እዚህ ቤት መቀመጥ ያስጠላኛል። እሱማ ልክ ነህ እኮ ናቲ፣ ግን ፈጣሪ ያመጣው ነገር ነው። በጸጋ መቀበል ነው አይደል? ቤተሰብ የሀገር መሰረት ነው። የቤተሰብን ደስታ የትም ሄዶ ሊገኝ አይችልም። የቤተሰብን ደስታ በገንዘብ አንገዛውም። ይልቁንም በመተሳሰብና በመነጋገር አንተ ትብስ አንቺ ትብሽ በማለት በማጣትም ሆነ በማግኘት በደስታ ሆነ በሐዘን ከብረት በጠነከረ የፍቅር ሰንሰለት የተሳሰረ እንጂ። በብዙ ነገር ካንተ ነው ይሻላል። ሌላው ቢቀር ታላቅ ነኝ። ይሄን ቤት እስካስተዳደርኩ ድረስ መልህን ስማኝ። ልጁ የሚሆንህ አይደለም፣ ካንተ ጋር አብሮ የሚሄድ አይደለም። ዳኒ፣ ቆይ እኔ ከሱ በምን ተሽዬ ነው? በየትኛው ሀብቴ ነው እኔ ከሱ ጋር የምንለያየው? ምንድነው ልዩነታችን? እኔ እንደሱ ለማለት ፈልጌ አይደለም ናቲ። ልጁ መጥፎ ልጅ ነው። ሰፈር ውስጥ ያለውን ስሙን ታውቃለህ አይደል? እባክህ ናቲ፣ እባክህ። ዳኒ፣ ለምንድን ነው የምትጣሉት? ናቲ፣ አንተስ ብትሆን ታላቅ አይደል? አትሰማው? የእናንተ መጨቃጨቅ እኮ እኔን ይጎዳኛል። ስሚኝማ እንጂ ቢኒያም አለ እንዴ? የለም፣ ስራ የሚሰራበት ታክሲ ተበላሽቶ ጋራዥ ነው። ቆይ ግን አንቺ እስከመቼ ነው ናቲን የምትፈሪው? ለምንድን ነው አንድ ነገር እንዲያደርግ የማትነግሪው? ሆድሽ ከገፋ እኮ በኋላ ላይቀበልሽ ይችላል። ካላመነ ብነግረውስ ምን ዋጋ አለው? እሱን ሳትነግሪው አስቀድመሽ እንዴት መተንበይ ትችያለሽ? ደግሞ እሱ መላ ያጣም ያረዳ ልጅ እኮ ነው። እሱማ እኔ ፈርቼ ነው እንጂ ጥሩ ቤተሰብ ልጅ ነው። ስለዚህ አግኝተን ለምን አናናግረው? ባያምንስ? ማለት አንቺ ከሌላ ሰው ጋር? ኧረ በስመ አብ ወልድ በይ። የእሱ መሆኑን ካረጋገጥሽ መንገድ ነዋ። ካላመነ ደግሞ ከተወለደ በኋላ ዲኤንኤ ምርመራ ማድረግ ይቻላል አይደለም እንዴ? እሺ መጀመሪያ እኔ ላናግረው። እሺ በቃ ለማንኛውም በኋላ እናወራለን። ቢኒያም መጣ መሰለኝ። ለማንኛውም ምን ይልኝ በቃ ደህና ዋይ። ለምንድን ነው የፈለግሽኝ? ዳኒ፣ ችግር ተፈጥሯል እኮ። ምን? በቃ ናቲ፣ እናንተ ወሩ ችግር የለም፣ እኔ በኋላ አገኛለሁ። እዚህ መንገድ ላይ የሚወራ ነገር አይደለም። ካፌ ቁጭ ብለን እናውራ። ቆይ ለምን አትናገሪም እዚሁ? ዳኒ፣ ነገርኩህ እኮ እዚህ መንገድ ላይ የሚወራ ነገር አይደለም። ካፌ እንሂድና እንነጋገር። እሺ ዴቭ፣ በቃ መጣሁ። አጅሪት፣ ለምን ነበር እንደዚህ አጣድፈሽ የጠራሽ? አቤት። የሆነ ነገር ተፈጥሯል። ምን? አርክሻለሁ። ምን?
ከማን? ከኔ መቼም አይሆንም። አዎ ካንተ ናቲ፣ ካንተ ሌላ ወንድ እንደማላክ ታውቃለህ አይደለ? በአንድ ቀን ማለት ሰሚኛለሽ? የትም ስትንዘላዘይ ከርመሽ ናቲ ይቀበለኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። እንደዛ ነው የምታስበው? እኔን እንደዛ ነበር ያገኘኸኝ? ቢሆንም መጠንቀቅ ነበረብሽ። እንዴ እኔ እንደሚፈጠር በምን አውቃለሁ? እሺ አንድ ምርጫ ሰጥሻለሁ። ምንድን ነው የምትሰጠኝ? ብርም ቢሆን ደገፍ አደርግሻለሁ። አስወጪው። በፍጹም አላደርገውም። እኔም ከዚህ በኋላ በዚህ ጉዳይ አላወራም። ምንድን ነው የምታካብጂው? በአንቺ አልተጀመረ። አላደርገውም። እንደዛ ከሆነ እኔም ከዚህ በኋላ በዚህ ጉዳይ አላወራም። በጣም ቀላል እኮ ነው። ወዴት ልትሄጂ ነው? ምንድን ልታረጊ ነው? የተፈጠረውን ነገር ለዳኒ እነግረዋለሁ። ምናልሽ አንቺ? በፍጹም ልጄን ያላባት እንደልቃለሁ። ስሚ፣ ህይወትሽን ማትፈልጊ ከሆነ ይህንን ታደርጊያለሽ። እኔና ወንድሜ ተጣልተናል። ይህንን ጉዳይ ደግሞ በፍጹም እሱ እንዲያውቅ አልፈልግም። በዚህ ምክንያት እኔም ከወንድሜ ጋር ተጣልቻለሁ። ስለዚህ እነግረዋለሁ። እሺ ምንም አታመጣም። የሰጠውሽን እድል ተጠቀሚበት። ነገ ለመጨረሻ ጊዜ ያገኝሻለሁ። ያኔ ውሳኔሽን ታሳውቂኛለሽ። ምንም የምወስነው ውሳኔ የለኝም። ይልቅ አንተ ተረጋግተህ ብታስብበት ጥሩ። የአንተን ኃጢአት ደግሞ እኔ አልሸከምም። እሺ በጣም ጥሩ፣ እሱን እናያለን። ምንድን ነው የምትጠብቂው? ዛሬ አግኝቼ አናግሬዋለሁ። ስንቴ ነው የምትነግሪው? እሺ ምን አለ? ነገ ተገናኝተን ውሳኔን አሳውቅሻለሁ ብሎኛል። ጭራሽ አላመነም። ማህሌት እንዴት እንዲህ ያለ ስህተት ትሳሳቻለች? ህመምተኛ እናት ይዘን ምንም አይነት ገቢ ሳይኖረን ሌላ ተጨማሪ ወድ ሆን ብዬ ነው ፈልጌ ነው ያደረኩት። እና አፍሽን ይዞ ገተውሽ ነው? ቢኒያም ታላቅህ እኮ ነኝ። እንዴት ነው እኔ እንደዚህ አይነት ነውር ለመናገር ያስቻለ? ታክሲ ላይ ጮክ የምታመጣውን ገንዘብ ስለበላሁብህ ነው? ገንዘብ ስለሌለኝ ታናሽ ሆንኩብህ? ከዚህ በኋላ ከነ ልጄ በረሃብ ሞታታለሁ እንጂ ዳግመኛ ገንዘብህን አልበላብህም። እንደሱ ለማለት ፈልጌ እኮ አይደለም። አልተከፈውብሽም። ለእናንተ ብዬ አይደል እንዴ ሰርቼ የምገባው? እኔም እኮ እዛ በልቼ ነው የምመጣው። ማሂ ሰላም ነው አጎቴ? የሆነ ችግር ገጥሞኝ ነበር። ምን ሆንክ ደግሞ? ያ ወንድምህ ምን አደረገ? አይ እሱ አይደለም፣ ሌላ ጉዳይ ነው። ታዲያ ተናገራ፣ አትፍራ። ምን ፈልገህ ነው? ይኸውልህ አጎቴ፣ በቃ የሴት ጓደኛ ይዤ ነበር። ቶቶ ገባኝ። አርግዛብህ ነው አይደለ? እንዴ ቆይ እንዴት አወቅ? እሱን ተው። እኔ የምመክርህ ግን ዘር ጥሩ ነው። በዛ ላይ ለሀብት ክፍፍሉ ለአንተ ሁለት መሆኑ ይጠቅመሃል እንጂ አይጎዳም። እና አጎቴ ልቀበላት? ወደህ ነው? ታዲያ ዘርህን የትም ትጥላለህ? አጎቴ ያው በምን አሳድገዋለሁ ብዬ ነው። ችግር የለም፣ እሱን ነገር እንመካከራለን ቁጭ ብለን። አትጨናነቅ። ለማንኛውም በልቻው እደውልልሃለሁ። እሺ። እሺ ማሂ፣ የሄድሽበት እንዴት ነበር? እኔ እንጃ ግራ ተጋብቻለሁ። አመነ? እርግጠኛ አልሆነም፣ ግን በጣም አናዶኝ ነበር። ምን ብሎ ነው ያናደደሽ? አስወጩ ብሎ። እና አንቺ ምን አልሽው? እንዴ በጭራሽ እንደማላደርገው አስረግጬ ነገርኩታ። እድሉን ዳግመኛ አታገኙ። ስለዚህ ትጠቀሚበት ነው የሚሻልሽ። እሱስ ልክ ነሽ። አንዴ ካስወጣሽው ዳግመኛ ልጅ ላታይ ትችያለሽ።
ግን እኮ ስራ የለውም። አንቺ ደግሞ ስራ እኮ የድሃ ነው፣ እሱ ደግሞ መለኛ ነው። አልገባኝም። በይቻው ልሂድ በቃ። ከቢኒያም ጋር እኮ ተጣላ። በምን ምክንያት? በናቲ ነው እንዴ? በጣም ብዙ ነገር ነበር የተናገረኝ። ታላቁ መሆኔን ሁሉ ረስቶ ነበር። በጣም ተናድጄ ስለነበረ ጥዬው ገባ። እሱም እኮ እውነት አለው ማሂ። አውቃለሁ እኮ፣ ግን ደግሞ እሱ የገዛ ወንድሜ ካልተረዳኝ ማን ይረዳኛል? እሺ በቃ ማሂ ተረጋጊ፣ ራስሽን አረጋጊ። በእናትሽ ራስሽን አትጉጂ ማሂ። ለመረጋጋት ሞክርሽ። አልመለስክልኝም እኮ። ምኑን? የጠየቅኩ ሁሉንም ነገር ለአንተ መናገር አለብኝ? እኔ እንደዛ አላልኩም። እና ልጅቷ ማን ናት? ፍቅረኛዬ ነው። አንተ ልጅ ግን ምን አለ አንዳንዴ ብትሰማኝ። አሁን ፍቅረኛ መያዝ ያለብህ እድሜ ላይ ነው ያለው። ቆይ ስራ የሌለው ወንድ ሴት አያፍቅር የሚል ህግ አለ? ንገረኝ እስቲ። ነው እንዳንተ የከተማ ባታዊ ልሁን? ናቲ፣ ለሁሉም ነገር ጊዜ አለው። የኔ ወንድም ጊዜ አለው ብዬ ወጣትነቴን ሳልጠቀም ማለፍ አልፈልግም። በቃ አልፈልግም። አንተ ልጅ ግን ብትሰማኝ ይቻላል። አሁን እኮ እቺን ተናገረኝ ብሎ ከሱም ብሶ እኮ ሊያኮርፍ ነው። እኔ ልጅ ምን ላድርገው? ለመሆኑ ግን ናቲን እንዴት ተዋወቅሽው? ምን ያደርግልሻል? ያው ለምስክርነት ነዋ። እኔ እንደሆንኩ ጠበቃ የለኝ፣ ያው ምስክርነት ይሆነኛል። በመጀመሪያ ናቲን ለማጥመድ የሞከርኩት እኔ ነበርኩኝ። የእድል ጉዳይ ሆኖ ነው መሰለኝ። አንቺ ባውጣመድሽው ወጥመድ ራሱ ሰተት ብሎ ገባ። አወዳደቄን አሳምርልኝ ማለት ጥሩ ነው። ምን ያደርጋል? ስራ የለው። አትሳሳች። የሰው ልጅ በስራ አይደለም የሚኖረው። እና ምንድነው የሚያኖረው? እባክሽ አይንሽን ግለጪ። ግልጥ? እባክሽ በግልጽ ተናገሪ። ምንድነው? ውርስ። ለማንኛውም እንዴት እንደተገናኛችሁ ጨርሽልኝ። ታዲያ እንዴት ነሽ? ሰላም ነዋ? ደህና ነኝ። ምን ነው በዛው ጠፋሽ? በሰላም ነው? መልሽልኝ እንዳትለኝ ብዬሽ እኮ ነው። ለዚህ ኤኒ ታይም መደወል እችላለሁ ማለት ነው? ደስ ይለኛል። ቆይ ስለኔ ምን ተረዳሽ? እንዴት በአንድ ቀን ላውቅ እችላለሁ? በቃ በደንብ እንድታቂኝ እድሉን እሰጥሻለሁ። ከዛስ ማወቁ ያው የግድ እኔን ማወቅ አለብሽ። እሺ ከዛስ? ከዛማ ጨዋታው ደራ። ግንኙነታችን በፍጥነት መጓዝ ጀመረ። እስካሁን ግን ወደ ሌላ ነገር አልገባችሁ? ፍቅር ሌላ ነገር? እንዴት በሁለት ቀን? ያው በአንድ ቀን ነው ያረገዝኩት አላልሽኝም እንዴ? ምን ሆነሻል? መተዋወቅ ሌላ ነገር። ተይው በቃ ገባኝ። ቀጥይልኝ አሁን። ከዛን ቀን በኋላ ብደውልለት አያነሳም። የምንገናኝበት ቦታ ሄጄም አላገኘሁትም። ዘጋኝ። ለማንኛውም አሁን በደንብ ለማሳመን ሞክሪ። ሌላውን እኔ ቀስ እያልኩ መራሻለሁ። ቡና እንጠጣ እንዴ? እሺ። ዲታው ዲናባክ እንዴት ነሽ? አሁንስ በጣም ነው ምርር ያለኝ። አንተ ህይወት መረረኝ ካልከኛ ምን ልንል ነው? አንተ ከሽም ሰው ትልቅ ቤት ውስጥ ኖረ ማለት በቃ ደልቶት የሚኖር ነው የሚመስለው። እሺ ምን አጋጥሞ ነው ህይወት እንደዚህ እንደኮሶ የመረረ? እባክህ ማያ ረገዘች። ለዚህም ደርሳችሁ ነበር እንዴ? የአንድ ቀን ስህተት ነው።
እና በአንድ ቀን ነው ያስኩ ምናምን የምትል እና በሁለት ቀን ነው የሚረገዘው? አረ ይቺ ማሙድ መያዣ ነች ብራዘር እባክህ። እንዴ ማሂ እንደዛ አይነት ሴት አትመስለኝም። አትመስለኝም ማለት እባክህ ከኔ በፊት ወንድ አታውቅም። እኔ የመጀመሪያዋ ነኝ። ኧረ ብራዘርቱ እና ዋናውን ይዘህ ነው የምታላዝነው። አንተ ዝም ብለህ መላ ፈልግ ነው ያልኩህ። ምን ታዲያ በሷ አልተጀመረ ታዲያ ታስወርዷ። እንደዛማ ብዬ ነግሬያት ነበር፣ ግን እሷ በፍጹም ይሄንን ነገር አላደርግም ነው ያለችው። ይሄ ካልሆነ ታዲያ ወይ እኛ ከሀገሩ እንወጣለን ወይ ደግሞ እስከዛው ለሷ መላ ይፈልጋል። በቃ ዛሬ ቀጠሮ አለን፣ ሂጄ ልዘገጃች። በቃ ፒሳይ እንዴት ነሽ? አንድ ቤት ውስጥ እየተኖረ እንዴት ነሽ ይባላል እንዴ? ያው ሰሞኑን እኮ አልተገናኘንም። ደግሞ ምንድን ነው ጥሩ አይደል? ቆይም ማንን ነው? ናቲ ነው። ደግሞ ምን አደረገሽ? ዳኒ አንቺ አሳምኝ ያምንሻል ምናምን አላለ? ምኑን አሳምኝ የሚለው? ቤቱ ጉዳይ ይሸጥ ምናምን የሚለው ነው። እና አንቺ ምን አልሽ? እኔማ ሁለተኛ እንዳታነሳብኝ ነው ያልኩት። እሱስ ምን አለ? እስከሚሞትላችሁ ድረስ ነው ጠብቁ ምናምን አለና ያቀረብኩለትን ምግብ እንኳን ሳይበላ ነው ትቶት የወጣው። ፍቅር የታለች? ሰዓቱን ግን አላየሁም ነበር። የጓደኛዬ እናት ታማ ልጠይቃት ሂጄ ነው። በቃ ያንተ ስራ መዞር ነው አይደል? ምን እያልክ ነው? የታመመ ሰው ሄዶ መጠየቅ መዞር ነው እንዴ? ለማንኛውም ፍቅርን ጠዋት ስላስቀየምኳት ይሄንን ገዝቼላት የመጣው። እሷ መኝታ ክፍል ከገባች እንደማትወጣ ታውቃለህ። በቃ ፍሪጅ ውስጥ አድርግላት። ግን ለምንድን ነበር ጥላት ሄድኩ? ዴቭ እናቴ ታመመሽ ብሎ ሲደውልልኝ ደንግጬ እየሮጥኩ ነው የሄድኩት። ታዲያ ለኔ ያደውልልኝ ነበር በጊዜ እንድመጣ? ዳኒ አላሰብኩበትም። ለማንኛውም እራት አስቀምጬልሃለሁ። በልቻለሁ። አንቺ ፍቅር እኔ የምልህ ገንዘቡን እንዴት አድርገን የምናገኝ ይመስላል? አምርሬ እየጠየቅኩት ነው። አሁን ግን አንድ ሀሳብ አለኝ። ራሴን ላጠፋ ነው እለዋለሁ። ከዛም በኋላ ወዶ ሳይሆን በግዱ ገንዘብ ይሰጠኛል። ቢሰጥም እኮ የአንተን ብቻ እኮ ነው የሚሰጥ። አንተ ጅል እንዴ? እኔ ስቀበለው እኮ አውቄ በእኔ ሂሳብ ያንተንም የኔንም ነው የምቀበለው። ወንድም ያን ያህል ሞኝ አይመስለኝም። ነገሩን ሳያጣራ ሙሉ ገንዘቡን የሚለቅልህ አይመስለኝም። እሱን እንኳ ተው። አንድና ብቸኛ ወንድሙ እንደሆንክም አትርሳ። እንደዛ ስትለኝ ደስ አይለኝም። ለምን ሲባል? ለማንኛውም አሁን እኮ በቅርቡ ተጓዦች ነን። ምኑ ተያዘና ነው ዝም ብለን ቀን የምንቆርጠው? ምን ታካብዳለህ? ደላላው እኮ ገንዘብ ከተገኘ በወር ውስጥ ልካቸዋለሁ ብሏል። አንተ ልጅ አትንቀጭቀሽ። ያቺ አረገዝኩ ምናምን እያለች የምታታልልም ልጅ ጭራሽ ይሄንን ነገር እንዳሰማ። እሷ በዚህ ጉዳይ ምን አገባት? ይመለከታታል። አረገዝኩ ምናምን እያለች ጭራሽ እያስጨነቀች ነው። እንኳን ይሄን ሰምታ ከሀገር የምታስወጣ ይመስላል። ደንታዬ ነው። ምን አገባኝ? እንሂድ በቃ። እሺ እሺ እንዴት ነበር? አረ በጣም ነው ያስገረመኝ። ማን እንደመከረው አላውቅም። በጣም ፒስ ሆኖ ነበር። እና አንቺስ ጠብረር አትይበትም ነበር? ገና ምኑንም ሳልይዘው በባዶ ሜዳ ምኑን ተንጠባረርኩት ብለሽ ነው? ሰርግ ምናምን አሰበ? አይ እንደሱ እንኳን አላለኝም፣ ግን አብረን እንደምንኖር ቃል ገብቶብኛል። እስከ መቼ? ቁርጥ ያለ ቀን እንኳን አልነገረኝም፣ ግን ለአንዳንድ ነገር መግዣ ምናምን ብሎ ገንዘብ ሰጥቶኛል።
ሂቺቺማ መደለያ ናት። ባይፈልገኝ ኖሮ ገንዘብ ይሰጠኝ ነበር ነው። ይሁንልሽ፣ ያርግልሽ። እንዴት ነህ ዳኒ? ስራ እንዴት ነው? ስራ ያው ቆንጆ ነው በጣም። አባዬ ራሱ እንዴት እንደወደደ ጓደኛዬ በጣም ነው የማመሰግነው ከፈጣሪ በታች። ጓደኛ ደግሞ ለዚህ ያልሆነ ለመቼው ነው? አይ ተው እስቲ። ጓደኛ እኮ አንዳንድ ጓደኛ ገደል ነው የሚከት። እሱን ተው። ናቲ እንዴት ነው? እሱ ምን ይሆናል እኔን እያቃጠለ። ያን ሀሳቡን አልተወም እንዴ? ኧረ ምን ይተው፣ ጭራሽ ብሎ ፍቅርን ማስፈራራት ጀምሯል። ምን እያለ? ቤቱ ተሽቶ ገንዘቤን ስጡኝ ካለበዛ ከቤት እወጣለሁ እያለ ነው። ይሄ ከባድ ሀሳብ። ማን ነው የሚመክረው? እንደዚህ የሚመክረው ሰው አለ? እንደዚህ ሁሉ የሚያደርገው ያ ጓደኛው ነው። ጭራሽ ብሎ ባለፈው ምን እንዳደረገኝ ብታውቅ። በጣም ተናድጄውላ ልመታው ነበር። ምን አልኩ? ይሄን ምን እንዳደረገኝ ታውቃለህ? ምን አልኩ? ተው እስቲ በእናትህ፣ እሱ ምንም አያደርገኝ ነገር አለ? ዳኒ የሆነ ነገር አይሸትም? የሆነ ነገር ይሸታል። ሲጋራ መሰለኝ። ሲጋራ ከየት ይሆናል? አዎ ሲጋራ ነው። ሲጋራ እዚህ ከየት ይመጣል? አንተ ሰውዬ ምን እየሆንክ ነው? ጨርሰህ ያበድክ ነው እንዴ? እቺ ህፃን ልጅ እያለች እንዴት ሲጋራ እዚህ ቤት ይዘህ ትመጣለህ? አንተ ግን ለምንድን ነው ፍቅር ፊት ለኔ ሐሳቢ መስለህ መታየት የምትፈልገው? እኔ ሐሳቢ አይደለሁም? እኔ አልተጎዳሁም? አንተ አልተጎዳህም፣ የጎዳኸው እኔን ነው። እሺ ከኩዮቼ በታች ያደረከው እኔን ነው። እኔ ነኝ የተጎዳሁት በአንተ ምክንያት። ትሰማኛለህ? እንደውም መሮኛል። አንተ ወንድሜ አይደለህ። ቆይ ሰውዬ ምን አድርግ ነው የሚለኝ? ምን አድርግ ነው የሚለኝ? ከኩዮቼ በታች አደረገኝ። ናቲ እኔ እኮ ሁለታችሁንም ማጣት አልፈልግም። እሱም እኮ ቢሆን ለአንተ ብሎ ነው። ለእኔ ብሎ ነው የጠየቅኩትን ብር ማይሰጠኝ? ለእኔ ቢያስብማ ስንት ነገር ያደርግልኝ ነበር። አንቺም ለሱ ነው እንደምታግዢው። ማሰላለታለሁ። ይኸውልሽ ከአሁን በኋላ ኃላፊነቱ በአንተ ላይ ነው። የቤቱን ሸክም አንተ ላይ ነው ጥዬ የሚሄደው። ምክንያቱም በአንተ ስለምተማመን። ወንድምህን ላደራ አይበቃም ማለቴ ሳይሆን ነገሩ የሚያዝ የሚጨበጥ ነገር ስለሌለው ሁሉ ነገር ቶሎ ጡግ ስለሚል ከሱ አንተ ትሻላለህ ብዬ አደራ። እሺ ምንም ቢያስቀይምህ አንተ ቻለው፣ ከሱ አንተ ትሻላለህ። ትንሽም ቢሆኑ ነገሮች ታገናዝባለህ። እባክሽ እንደዚህ አትበይ። አሁን እኮ ደህና ትሆኛለሽ። በርታ በይማ። እንደምሞትማ ቢሆን ደስ ባለኝ። አይዞሽማ። ደህና ትሆኛለሽ። አሁንም አኩርፈሻል። አላኮረፍኩም ስትይ እራሱ አኩርፈሻል።
ከፍሽ ማታለል ነው ማሂ። እኔ እኮ ላንቺ ብዬ ነው። አንድ ነገር ብትሆኝ ሁላችንም ተጎጂ ነን። ይቅርታ። ይገባኛል ወንድሜ። ተው በቃ እንርሳው። አሁን የገዛኸውን ራት ላቀራ እንብላ። እና ወንድም በሀሳቡ እንደጸና ነው ይመስለኛል። ይመስለኛል ማለት እኔ ካልሞትኩ በስተቀር አንተ ከዚህ ሀገር አትወጣም አለኝ። ጭራሽ ነው የማልሰማህ ናቲ። ስንት ነገር ተጉዘን ከመጣን በኋላ እንደዚህ አይነት ምክንያት ታቀርብልኛል? እኔም በቃ አሁን ላይ ማሂ ስላረገዘች በቃ የሆነ ግራ ተጋብቻለሁ። ስለሷ እንዲሽ ብለህ እንዳታስብ። እኔ እንዴትም ብዬ አሳምኜ ወደ ገደሉ አስገባታለሁ። ልጁ ማስወረድም ካለባት ታስወርደዋለች። እንደዛ ከሆነ እኔ አጎቴን እንደምንም ብዬ አሳምነዋለሁ። እሱ በጣም አሪፍ። ፍጠናቲ፣ ጊዜ የለንም። ደግሞ ለአጎት ስታሳምነው ህጋዊ ጉዞ አድርገህ በደንብ አድርገህ አሳምነው። ግድ ይላል። አሁን ልጃችን እንዴት ነው? አባቴን አምጪ እያለኝ ነው። እኔም እኮ ልጅዬ ና እያልኩት ነው። እኔ እንጃ የሰማ ግን አይመስለኝም። ይህን እኮ ከአባቱ ይልቅ እናቱን ነው የሚሰማው። ለምን አናግሪው? እኔ የምልህ ግን እንዴት አብረን እንደምንሆን ነው ያሰብከው? በቃ ለወንድሜ ነግሬው ከዛም በኋላ የሚሆነውን ነገር እናስብበታለን። እናስብበታለን? ምን ማለት ነው? ምን ነው እንደዚህ ለመታሰር ቸኮልሽ? ማለት ልታስረኝም አስበሃል ማለት ነው? ይሄ እኮ ሴቶች ካገባችሁ በኋላ የምትሉት ነገር ነው። ይኸው እኔ ከመውለዴ በፊት ማግባት እፈልጋለሁ። እሱ አያሳስብሽ። አይ ያለ እኔ ፈቃድ ንቅንቅ የለም። ይልቅ በምን እንደምታስተዳድረኝ አስብበት። ካልሆነ ምን ጨርሽዋ። ኧረ እባክህ በልበል፣ መሽቷል። እንሂድ አይደል? ዛሬም ሀሳብን አልቀየርክ? ገንዘብ ስጠኝ፣ ከሀገር ልውጣ። ናቲ ግን የምርህን ነው ወይስ ጆሮዬ ነው? እውነቴን ነው። ከዚህ ሀገር ወጥቼ መስራት እፈልጋለሁ። ያ ጓደኛ ነው አይደል ሀሳብን እንዳትቀይር የሚያደርግ? አይጠቅምህም። ፍቅርስ ብትሆን አታሳዝንህም እንዴ? እኔ ቆይ በራሴ ማሰብ አልችልም እንዴ? ትሰማኛለህ? ከዚህ ሀገር ወጥቶ መስራት እፈልጋለሁ። እሺ እውነቱን ንገረኝ። ከማን ጋር ነው የምትሄደው? ከዴቭ ጋር። የት ሀገር ነው የምትሄዱት? አንዱ ሀገር። አየህ፣ የምትሄድበትን ሀገር እንኳን ሳታውቅ ነው ብር የምትጠይቀኝ። ቆይ በምን አይነት መንገድ ነው የምትሄዱት? ከሄድክ በኋላ እዛ ምንድን ነው የምትሰራው? እሱን ታውቃለህ? የምሄደው በህጋዊ መንገድ ነው። አይ ናቲ፣ አንተ እኮ በጣም ልጅ ነህ። ቆይ እኔስ ምን አጎደልኩብህ? እኔስ እንኳን አላሳዝንህ? ሌላስ ደግሞ ካንተ ውጭ እኔ ማን አለኝ? እየነገርኩ እኮ ነው። ውጭ እጄ ለአንተም ልትረፍ እያልኩ ነው። እነማዬ ቢኖሩም ይሄንን ነበር ማደርገው። እዚህ ሀገር ተማርክም አልተማርክም ያው ነው፣ ምንም ለውጥ የለህም። እኔ እኮ እንደዚህ የምደክመው እኮ የእናንተን ህይወት ለማስተካከል። ማንም ሰው ያለ ፍላጎቱ መመራት የለበትም። አንተም እንደ ፍላጎቱ ሁን፣ እኔም እንደ ፍላጎቴ ልሁን። ጥሩ፣ እንደዛ ከሆነ እኔ የወላጆቼ አጥንት ይወቅሰኛል። ከዚህ የተለየ ነገር ላደርጋቸው። ኧረ በስመ አብ! አየሁ ግን የዚህን ፍሪክ ተሞክሮ እንዴ! ይኸውልህ ግን ጥንቃቄ ማድረግ አለብን። አንተ ደግሞ ወደዛ ሁሌ ጥንቃቄ ትላለህ። ጥንቃቄ የሚያስፈልገው ለአደጋ ጊዜ ብቻ አይደለም። ጥንቃቄ የእውቀት አንጋፋ ልጅ ነው ሲባል አልሰማህም? ይኸውልህ 10 ጊዜ ለካ 1 ጊዜ ቁረጥ ነው ነገሩ። በቃ ሰራ አድርገን ወደ ሀገራችን ነው መመለስ ያለብን። ይኸውልህ የኔን ሀሳብ ከበፊትም ጀምሮ ጠንቅቀህ ታውቃለህ። ከዚህ ሀገር አንድ እግሬ ይውጣ እንጂ ለመመለስ ምንም አይነት ሀሳብ የለኝም። እኔ ግን አላውቅም። ያው አለ አይደል ለልጄ ስል መመለስ ይመስለኛል። ለዛ የሰው ሀገር ደግሞ የሰው ነው። ሰራ አድርጌ ወደዚህ ነው መመለስ የምፈልገው።
አስበው፣ ተጠቅመውብህ እንደበሉት ማስቲካ ነው ረግጠው የሚጥሉ። እሺ እሱን ተወውና አሁን ምን እንደሚጠበቅብንና ምን እንደሚያስፈልገን አውቀናል። ቀሪው የሳቢ ጉዳይ ነው። እሱን አታስብ፣ ለእኔ ነው ብዬ የሁለታችንንም እቀበለዋለሁ። አንተ ብቻ ጸልይ። እንዴ አብሽር አባት፣ ይሳካል። ነይ ግቢለታል። በቃ እንጣሰው። አሁን እንሂድ። ቤት ቁጭ ብለን ከምናወራ እኮ እየተንቀሳቀስን ብናወራ ለአንቺም ጥሩ ነው ብዬ ነው ውጭ እንድንኖር የፈለግኩት። እሱማ መንቀሳቀሱ ነው የሚጠቅመኛል። እና ማይ እንዴት ነሽ? ማዘርስ ግን እስካሁን አላወቀችም? ጠርጥራለች። ቆይ ለምን አትነግሪያትም? ፈራኋት። እሺ ቆይ ናቲ ስለ ወንድሙ እንዲነግረው ነገርሽው? አልነገርኩትም። እሺ ለምን? ፈራሁት በጣም። አንቺ ደግሞ ሁሉንም ነገር ነው እንዴ የምትፈሪ? አሁን እኮ ዲያን እንዲያውቅ የፈለግኩት ቀጣዩን ስቴፕ ምን እንደሆነ እንድነግርሽ ነው። ቀጣዩ ስቴፕ ምንድን ነው? እሱም መጀመሪያ የሰጠውሽን የቤት ስራ ስትሰሪ እነግርሻለሁ። ባታስጨንቂኝ ምን አለበት? ምክሬን ካልተቀበልሽ እኔ ምን አገባኝ? እንደሱ እኮ አይደለም። እሺ በቃ አሁን ወሬን ቀይር፣ እሱ ሌላ ጊዜ እናወራለን። ባለፈው ከናቲ እንዴት አድርጌ ገንዘብ መቀበል እንደምችል እነግርሻለሁ ብለሽኛል። ጅሎዬ እሱን ብቻ አይደለም እንዴት አድርገሽ ሙሉ ሀብቱን በመዳፍሽ ማድረግ እንደምትችይ እነግርሻለሁ። ነገር ግን አንቺ ደፋር መሆን ይጠበቅብሻል። የምን ድፍረት? ሴት ልጅ ወንድ ልጅ በቁጥጥሯ ስር ለማድረግ ከሷ የሚጠበቀው በራስ መተማመኗ ከፍተኛ መሆን ብቻ ነው። ከተረቱስ ደፋርና ጭስ መውጫ ያጣም አይደለም የሚባለው? በባዶ ዕቃ ለመጮህ እንደሚቀለው ታውቂ የለ እንዴ? ዛሬ ንግግርሽ ሁሉ ቅኔ ነው የሆነብኝ። መፍታት ከቻልሽ መፍትሄውን ነው እየነገርኩሽ ያለሁት። እሺ ንገሪኛ። ቤቱ እንዲያስገባሽ እናቴ ከቤት አባራኛለች ብለሽ ንገሪው። ማለት አንቺ ልጅ ወተት ነጭ ነው ካልተባለ አይገባሽም እንዴ? ኧረ ምን ሆነሻል? ወንድም እኮ አብሮ አለ። እና አንቺ ምን አገባሽ? ያረገሽው እኮ የሱ ልጅ ነው እና ጎዳና ትወጪ። ኧረ ምን ሆነሻል? ብረት በሳት ይፈተናል። ደፋር ካልሆንሽ የምትፈልጊው ነገር ላይ እንደማደርሽ ደጋግሜ እነግርሻለሁ። ጨርሻለሁ። ደህና ዋይ። እሺ ዲታው እንዴት ነው ባል? ተወኝ እባክህ። ምን ነው የተፈጠረ ችግር አለ እንዴ? ይሄ ድንጋይ ወንድሜ ምንም ሊሰማኝ አልቻለም። አንተ ከሀገር ብትወጣ እሱ ከአንተ ይበልጥ የተሻለ ኑሮ እንደሚኖር አስረግጥ አልነገርከውም እንዴ? መች እሱ እንዲህ አይነት ነገር ይገባዋል? የሚገባው አይነት እኮ አይደለም። ገንዘቡ እንደሚያስፈልግን ታውቃለህ አይደለ? አንተ ድንጋይ መች እሱ ጠፋኝ እኮ። ፍጠንና ገንዘቡን እጅ አስገባ ናቲ። ገንዘቡን ለማግኘት ያልፈነቀልኩት ድንጋይ የለም። አለበለዚያ ምን? የመጨረሻ አማራጭ የሆነው ወንድሜን መግደል ነው። ምን? አዎ ገለዋለሁ። ለወንድም ንገረውና አንተ ክፍል ይበቃል። ማሂ ምን ሆነሻል? ለወንድሜ እኮ ማርገዝሽን እንኳን አልነገርኩትም። በቃ እኔ እንደምንም ብዬ ወይ ራሴ እጄ ማዘር ላናግርልሽና እዛው ጊዜው እስኪደርስ ድረስ እዛው ሁኚ። እንዴ የተሸከምኩት እኮ የሷ ልጅ አይደለም ያንተን ነው። አውቃለሁ፣ ግን ወንድሜ እንደምታስቢው ቀላል አይነት ሰው አይደለም። ችግር የለውም። አላሳምነው ብለህ ካሰበህ እኮ እኔ አሳምነዋለሁ። ማሂ ምን ሆነሽ ነው? ድሮ የማውቃትን ማህሌትን እየመሰልሽኝ አይደለም ዛሬ። ብዙ ጊዜ እኮ ደለልከኝ ናቲ። በቃ ማርገዝሽን ላጎቴ እነግረዋለሁ። እሱን ስለሚፈራው ለዳኒ እንዲደውልለት አደርጋለሁ። አጎትክ ማርገዝን ሰምተሃል እንዴ? አዎ አውቋል። ምን አሉ? በጣም ነው ደስ ያለው። በቃ እሺ፣ እኔም ለእናቴ ራሴ እነግራታለሁ። እንደሱ ነው የሚሻለው። በቃ እሺ። አሁንስ በቁሜ ልትገለኝ ነው? ቤቱ አይጋጥ አይቆረጥም። ትሰማኛለህ ዳኒ? በዚህ ሰዓት ገንዘብ ከሌለ ምንም ምን በቃ ገንዘብ ያስፈልገናል። ቆይ እኔ አንተ ምን አጎደልኩብህ? የምትፈልገውን ነገር እያሟላሁልህ አይደለም እንዴ? ዳኒ የሰው ልጅ እኮ በሚበላውና በሚጠጣው ብቻ አይኖርም። ትሰማኛለህ? እስኪ አንድ ነገር ተፈጠረ ይባል፣ መኪና አለን፣ ሌላ ምን አለ? ምንም ይሁን ወላጆቻችን ይሄን የመሰለ ቤት ጥለውልን አልፈዋል። መኪናውን ቢሆን መቼም ያንን መከረኛ አጎቴ ልትወቅሰው ነው አይደል? አዎ አንተና እሱ ናችሁ የዚህን ቤት ንብረት ሁሉ ያጠፋችሁት እኮ።
አንድ እድል ስጠኝ እኮ ነው እያልኩ ያለሁት። የምን እድል? ይኸውልህ ቤቱን እንሽጠውና ድርሻዬን ስጠኝ። ከዛም ውጭ እጄ ያጠፋሁትን ጥፋት መልሼ እክስሃለሁ እያልኩ እኮ። አንተ ትንሽ እንኳን አታፍርም እንዴ? ትሰማኛለህ ዳኒ? ፍላጎቴን ደግሜ ደጋግሜ ነግሬያለሁ። ምንም የምቀይረው ሀሳብ የለኝም። እሺ ፍቅርስ? እቺ ምስኪን ልጅ ሜዳ ላይ ትውደቅ? እኔ እናቴን ቃል እንኳን አልበላም። አንተስ ብትሆን የእናትህን ቃል ትንሽ እንኳን አይሰቀጥጥህም? ልጆች እስቲ ጫጩን እስቲ ምንም እንኳን አባታችሁ በሕይወት ቢለየንም የኔ መንገድ ወደሱ አባታችሁ በሄደበት መንገድ ልጓዝ ነው። አደራ የምላችሁ ነገር ግን ተዋዳችሁ እርስ በርስ ተደጋገፉ። አንዳችሁ ለአንዳችሁ መከታ ሁኑ። ምንም ነገር እንዳይለያችሁ። ምንም ነገር ያው እህታችሁ ልጃችሁ የእህታችሁ ስጦታ የሆነችው ፍቅር አደራዬ ነው። በምንም ምክንያት እናንተ እያላችሁ እንዳይከፋ አደራ። እርስ በርስ ተደጋግፉ አደራ አደራ። እማ 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 አየህ ናቲ፣ የእናትና የአባትህን ቃል አጥፈህ መኪናን ቤትን መግዛት ትችላለህ። ግን ዘላለምህን ስትኖር አጥንታቸው እንደ ሾክ እየወጋ ትኖራለህ። እሱን ተው። ለማንኛውም ፍቅረኛዬ ነፍሰ ጡር ናት። ቆንጆ ነው። እንደውም ትንሽ ነበር። እህት ወይም ወንድም እናገኛለን። ምን ናቲ፣ መሄድ ትፈልጋለህ፣ ልጅ ደግሞ እየመጣ ነው። ሁለት የተቃረኑ ሀሳቦችን ይዘህ ባትጓዝ ጥሩ። አዲስ ነገር አለ? አብረን ለመኖር ተስማምተናል። እማ ሳትመጣ ምንም ነገር ባትወስኝ ደስ ይለኛል። ታውቂያለሽ፣ በትንሽ ነገር ነው የሚከፋት። ጸበል ገባሁ እንጂ የሞትኩ መሰላችሁ ምናምን ነው የምትለው። እና እስክትመጣ ልጠብቃት? ቢሆን ጥሩ ነው። ካልሆነ ግን ስትመጣ ከቤት እንዳልወጣሽ አድርገሽ ታማከሪያታለሽ። ራስሽን ጠብቂ። ከዚህ በኋላማ እኮ ልጅነት የለም ግን። እሺ ዳኒሻ፣ እንዴት ነህ ታዲያ? ክብሩ ይስፋ አለው። እና ፍቅረኛዬን ወደድካት? ጥሩ ትመስላለች። እኔ እኮ እንደዚህ አይነት ነገር ላይ ብዙም አይደለም። ለምን? እኔ እንጃ። ያው ፍቅር በመላመድ ነው የሚመጣው ብዬ ነው የማምነው። ልቤን ደግሞ በፍቅር ያሸነፈችውም ስለሌለች ይመስለኛል ብዙም ቦታ አልሰጠው። ባይሆን ይሄ ጉደኛ ግን ከኔ ቀድሞ ልጅ ይዞ ሳይመጣ አይቀርም። እየቀለድክ ነው? እውነቴን ነው። ይሄማ እንዴት ሊሆን ይችላል? በዚህ እድሜው እንዴት ይሄን ያስባል? እኔ ምን አቅለታለሁ? ጭራሽ የገረመኝ ደግሞ ከባድ የሆነ ጥያቄ ጠየቀ። ምንድን ነው ጥያቄው? ቤቱ ተሽጦ ድርሻዬን አካፍለኝ አለ። እና ምን አልከው? ምን እለዋለሁ? ይሄን ፈጽሞ አላደርግም። ይሄ እኮ የወላጆቻችን ቃል ነው። የእነሱን ቃል ደግሞ መብላት አልችልም። ከባድ ፈተና ውስጥ ነው ያለው። እናንተ ጋር ስለማድር ማምሻችንን እናናግረዋለን። እንግዲህ እሺ ካለህ ደስ ይለኛል። አሁን ግን የጓደኛው ግፊት ብቻ ሳይሆን ከኋላ አጎቱም ጉትጎታ ሳይኖር አይቀርም። ማንም ይምከረው ማንም
ይህን ጉዳይ ማስተዋል አለብን። ግባ። ሰላም ናትሻ፣ እንዴት ነህ? ደህና ነህ? አለሁ። ሰላም ነው? ስራ ሁሉ መልካም? ሁሉ ሰላም። እንግዲህ ከመሸ ጥቁር እንግዳ ይዤ መጥቻለሁ። እና ታዲያ ምን ችግር አለው? መሲ ከሆነ እንጀራም ጋግራለች፣ ወጥም ሰርታለች። እኔ ደግሞ ቤት ለምቡሳ ብያለሁ። ቀዳም እንግዳ ነኛ። በሚገባ። ሰላም ነዋ ናቲ? አለሁ። ናቲሻ፣ አንዳንድ ነገሮችን ላወራክ ነበር የመጣሁት። ያው ቤተሰብ አይደለም፣ ያው ዳኒ አንዳንድ ነገሮችን ያወራኛል እንደ ጓደኛና የማይሆን ጓደኞች ገጥማል መሰለኝ። በእነሱ መሀል እስቲ ትንሽ ዲስከስ እናድርግ። በዚህ ጉዳይ ምንም ነገር ማውራት አልፈልግም። በቃ እኔ ትልቅ ሰው ነኝ። የራሴ ሀሳብና የራሴ አቋም ያለኝ ሰው ነኝ። ናቲ፣ ስርዓት ይኑርህ እንጂ ተረጋግተህ አውራ። ቆይ ዳኒ፣ እኔ ላናግረው። አንተ በየሄድክበት ስለኔ ነው እንደምታወራው? ማን አውራ? ከዚህ በላይ እንዴት ታወራለህ? ታዲያ እሱ እኮ ቤተሰብ ነው። ቤተሰብ ቢሆንስ? እና ማንም ሰው ነው እንዴ የሚመክረኝ? አንተ እኮ ሕፃን ልጅ ነህ፣ መመክር አለ። ሕፃን አይደለም ትልቅ ነኝ። ምን እየሆንክ ነው? ስርዓት ይኑርህ ናቲ። ስርዓት ራሱ መስመር እያለፍክ ነው። ምንም መስመር ማለት የሚባል ነገር የለም። ምን ትሆን ነው? ምን እንደሆነ ማሳያለሁ። ስርዓት ይኑርህ ናቲ። ሌላ ነገር ውስጥ አትከተል። አንተ እኔ በዚህ ቤት እስከ መጨረሻው ኃላፊነት አለብኝ። ብለህ ደግሞ ሌላ ሰው እየሰበሰብክብኝ ትመጣለህ። ነገ ደግሞ ሄዳ ሌላ ሰው አምጣብኝ። ናቲ፣ የሆነ ነገር ልነግርህ ነበረ ካልደበረ። ምንድን ነው? ንገረኝ። ቶ በቃ ናቲ። ለምን አትነግረኝ? እሺ ንገረኝ ካልክ እነግርሃለሁ። ባለፈው ወደ እናንተ ቤት አንተን ፍለጋ እየመጣሁ እያለ በራችሁ ላይ ዳኒ ምን? ይህን እኮ ለአንተ መናገር እንደሌለብኝ አውቃለሁ፣ ግን ቢያንስ እንድትጠነቀቅ ያክል ነው። ለምንድን ነው ዙሪያ ጥምጥም የምትሄደው? ለምን አትነግረኝም? ነገሩን ግን በሌላ ነገር እንዳትረዳ። ባለፈው ዳኒ ስልክ ሲያወራ የሰማሁት አንተን ከጨዋታ ውጭ አድርገውና የቤተሰባችሁን ውርስ በእጁ ለማስገባት ካጎት ጋር ሲነጋገር ነበር። ዳኒ የኔ ወንድም ነው ይሄንን የሚያደርገው? እንደዛ ነው ለካ። ለኔ ያዘነ የመሰለው ለራሱ እያመቻቸ ነው ለካ። እኔ መች ገባኝ? ናቲ፣ ይሄን ለአንተ መናገር እንደሌለብኝ እኮ አውቃለሁ፣ ግን አንተ ጓደኛዬ ስለሆንክና መጠንቀቅ እንዳለብህ ስለተረዳው ነው ይሄን ለአንተ የነገርኩህ። በቃ ተው ናቲ። ምንድን ነው? ከመውጣት በፊት መነጋገር አለብን። አሁን አልችልም፣ ቸኩያለሁ። ትሰማኛለህ? እኔ ህይወቴን መቀየር እፈልጋለሁ። እና ምን ያዘክ? እያሾፍክ ነው? የወላጆቻችንን ንብረት ሸጠን ነው እንደ ህይወታችንን የምንቀይረው? ምን አገባ? በዚህ ቤት እኔም አንተም እኩል መብት አለን። ከኛ እኩል ፍቅርም መብት አለ። እሱን አውቃለሁ። ናቲ፣ አሁን የምትለው ነገር ፈጽሞ የሚሆን አይደለም። ለምንድን ነው የማይሆነው? ይሄ የወላጆቻችን ቃል ነው። ይሄ ቤት ይሸጣል አልኩ፣ ይሸጣል። አለበለዚያ ደግሞ ድርሻዬን ከየትም አንተ ትሰጠኛለህ። ናቲ፣ ቆይ ተረጋጋ። በተረጋጋ መንፈስ በኋላ ስመለስ እናወራበታለን። አናግረኝ። ምንድን ነው? ወዴት ልትሄድ ነው? ዳኒ ተወኝ።
ትረዳኛለህ ብዬ ብዙ ደከምኩ፣ ጨከንክብኝ። ከዚህ በኋላ እኔ ማንም የለኝም። ይሄ ቤት ለእኔ ካልሆነ ቢያንስ ለአንተ ይሁን። በፍጹም ወንድሜ፣ እንነጋገራለን። እኔም እኮ የወላጆቼ ቃል ይዞኝ እንጂ ሌላ ነገር ፈልጌ አይደለም። ደግሞ አንተም ተረጋግተህ ትንሽ አስብበት። አሰብኩበት፣ በጣም ብዙ አሰብኩበት። አንተ ህልሜን ልታሳካ አልቻልክም። ከዚህ በኋላ ከመሄድ አታስቀረኝም። ናቲ፣ እሺ፣ በቃ ትንሽ ጊዜ ስጠኝ። ቃል ትገባልኛለህ? የምን ቃል? አድርግልኝ የምልህን ነገር ታደርግልኛለህ? አዎ፣ እሺ። በቃ ከፍቅር ጋር ቁጭ ብለን ተነጋግረን ሁሉንም ነገር እንወስናለን። ብቻ አንተ ተረጋጋ። በቃ ተረጋጋ አንተ ብቻ። እሺ በል። እኔ ይሄን ነው የወሰንኩት። ዳኒ፣ ወይ እስከሚያልፍለት ድረስ ለምን እኛ ጋር መተህ ለመኖር አትሞክር? እኔ የወላጆቼን ቃል በፍጹም ማጠፍ አልፈልግም። ደግሞ ከኛ ውጭ ተንከባካቢ የሌላት ፍቅርስ? ፍቅረኛውስ? እሺ፣ የራሷ እያረራበት የሰው ታማስላለች አለች እማዬ። እኔ ምን አገባኝ ስለሷ? ዳኒ፣ እኛ ጋር ሆነ የምትወስነው ውሳኔ ልክ መሆኑና አለመሆኑ ተረጋግተህ አስብበት። ፍቅርስ? ፍቅር ባትኖር ኑሮ እኮ ለእኔ ሁሉም ነገር ቀላል ነበር። አንተ ደግሞ ማድረግ የሚገባህን ነገር ሁሉ አድርገህልኛል። ከዚህ በላይ ምን ልታደርግልኝ ትችላለህ? ለእኔ ስትል ተሰድበሃል እኮ ወንድሜ። እሺ፣ የወደድከውን አድርግ፣ ግን ከመወሰን በፊት አሳውቅ። አሰብኩ እንጂ አልወሰንኩም። መቼስ ስወስን ለአንተ ሳላሳውቅ አልወስንም። ከአንተ ውጭ ማን አለኝ? ስወስንም የፍቅርን ሁኔታ ግምት ውስጥ ከትቼ ነው። ይሄ ነው ጥሩ ውሳኔ። እሺ፣ ገዳይ ሲያረፋፍድ ሟች ይገሰግሳል የሚለውን አባባል ታውቀዋለህ? አዎ፣ አያቴ ስትለው አውቃለሁ። ለመሆኑ ከናቲ ጋር የት ሀገር ለመሄድ ነው ፕሮሰስ የጀመራችሁት? በሊቢያ አድርገን ጣሊያን ለመግባት ነበር እኮ። በህገ ወጥ መንገድ? አይ። እና በሊቢያ ብሎ ህጋዊ ያለ? እኔ እንጃ። ይሄንንም ሳታውቁ ነው ጉዞ ለመጀመር ያሰባችሁት? እዚህ የመጣሁት ጉዟችን አደጋ እንዳለበት ለናቲ ልነግረው ነበር። እሱ የለም። እሱን እንኳን ተወው። አሁን ለማንኛውም ናቲ የት ነው ያለው? እኔ እንጃ፣ እኔ አላየሁትም። ምናልባት ማህሌት ጋር ይሆናል። ከዚህ በኋላ ሁለተኛ ናቲን የምታገኘው ውርድ ከራሴ። እዚህ ሰፈር ድርሽ እንዳትል። ሂድ። ከናቲ ጋር ተገናኝተሽ ታውቂያለሽ እንዴ? ኧረ አግኝቼው አላውቅም። እና ምን ብዬሽ ነበር እንዴ? እኔ እንደዚህ እንደሚሆን በምን አውቃለሁ? ልፍስፍስ እንዳትሆኚ ነግሬሽ ነበር። አሁንስ ነገሩ ሁሉ ግራ ነው የሆነብኝ። አንቺ ነሻ ያዝ ለቀቅ ስለምታረጊው እኮ ነው። እና ማርገዜን እንደ ዳዊት ደጋግሜ መናገር ነበረብኝ? እሺ ለምን ቤታችሁ አንሄድም? ሄደንስ ከዛስ? እናስጠራዋለና እኮ አስጠርተን ምን ልንለው? ለምን እንደጠፋ ጠይቋለን። እሺ መቼ እንሂድ? ሰላም፣ ማንን ፈልጋችሁ? ዳኒ፣ የናቲ ፍቅረኛ እኮ ነኝ። ማህሌት። ኦ ማህሌት፣ እንዴት ነሽ? ይቅርታ ረስቼሽ እኮ ነው። ይቅርታ ዳኒ። ናቲ የለም እንዴ? ናቲ ለጊዜው የለም።
አይ ትንሽ ከተያየን ቆየንና በሰላም ነው ወይ ብዬ ነው። ይቅርታ ዳኒ፣ አንድ ልንነግር የምንፈልገው ነገር ነበር። ኧረ እሷን ተዋት፣ ዝም ብላ ነው። አይ ዳኒ፣ እሷን ተዋት። ማህሊ ከናቲ አርግዛለች። አውቄያለሁ። ታዲያ ምን ልርዳሽ? ዲቃላሽን ይዘሽ ከቤት ውጪ ብሎ ከወንድሟ ጋር ተጋጭታለች። ቢያንስ እንደ ታላቅ ወንድምነት አንድ ነገር ብታደርግላት። ምንም ችግር የለውም። እናመሰግናለን። ግን አንድ ነገር ቃል እንድትገቢልኝ እፈልጋለሁ። የምን ቃል? ናቲ መቼ ስለ ፍቅር ነግሮሻል አይደል? አዎ ነግሮኛል። እዚህ አብረሽን ስትኖሪ አንቺ እሷን እንድትንከባከቢልኝ እፈልጋለሁ። ምንም ችግር የለውም። ፍቅር ማለት እኮ ለኔ እህቴ ማለት ናት። ቃሌ ነው። ቃሌን እንዳትበይ እሺ። ግን አንተ የት ልትሄድ ብለህ ነው? አይ እኔ ወዴትም አልሄድም። እዚሁ አብሬ በምኖር ሰዓት ፍቅርን የሚያስቀይምብኝ ሰው የሚያስከፋብኝ ሰው ስለማልወድ ነው። እሺ ምንም ችግር የለውም። እናመሰግናለን። እሺ መልካም ቀን። ናቲ፣ እኔ ከአንተ የሚበልጥብኝ ነገር የለም። ሁሉንም ነገር የቤቱንም ካርታ ጭምሬ ባንተ አዙሬዋለሁ። እኔ ግን ዳግመኛ እንዳትፈልገኝ ወንድሜ። የኔን እናንተ አብቅቷል። አደራን ልቅ የፍቅር ነገር አደራው። እናታችን አጥንት ይዣለሁ። እኔ ግን በፍጹም አንተን አልተቀየምኩ። ከኔ ደስታ የአንተ ደስታ ይበልጥብኛል ወንድሜ። እወድሃለሁ። አባ ኧረ አልነገረኝም። አልገባም እንዴ? እስቲ እደውልለታለሁ። ኦኬ ካልሰራ ችግር የለውም። እኔም ዛሬ ስራ ስላልገባው ቤት ሂጅ አየዋለሁ። እሺ ሄሎ፣ ስራችንን ጨርሰናል። ገንዘቡን አስገባለን። እባክህን እንዳታደርገው። በቃ ተው፣ ትቼዋለሁ። እሺ በሉ ኑ፣ አስከሬኑን ወደ ገደል ወርውሩት፣ ወደ ገደል ወርውሩት። እናንተ ና፣ እዚህ ጋ የፈሰሰው እንደማፈረሉ ሰው እዚህ ጋ ሸፍነው፣ እዚህ ጋ ያለውን ኑ፣ እናንተ ኑ፣ መኪናው ከኋላ ግቡ። ዳይ ፍጠኑ፣ ዳይ ፍጠን፣ አፈሩን አልብሰው፣ ደሙን ሸፍነው። ና በል ና፣ ከኋላ ግባ። ቶሎ በል፣ እንውጣ።
የቤቱንም ካርታ ጨምሬ ባንተ አዙሬዋለሁ። እኔ ግን ዳግመኛ እንዳትፈልገኝ ወንድሜ። የኔን እንትን አብቅቷል። አደራ ልቅ የፍቅር መከራ አደራው እናታችን አጥንት ይዣለሁ። እኔ ግን በፍጹም አንተን አልተቀየምኩም። ከኔ ደስታ የአንተ ደስታ ይበልጥብኛል። እወድሃለሁ። ናቲ ምን እየሆንክ ነው? ወንድሜን የገደልኩት እኔ ነኝ። ሰው ተለወጥ፣ ተቀየር አለኝ። ወንድሜን የገደልኩት እኔ ነኝ። ናቲ አንተ ነህ እንዴ የገደልከው? አዎ ከመግደል አይተናነስም። እሱ ሙቶ ደግሞ ማን ቁሞ ይሄዳል? ቁሞ መሄድ የለም። ልጅህን ትተህ መሞት አማረህ? ድብን በማንጦስ ሙቶ ማን ቁሞ ይሄዳል? አውቃለሁ ናቲ፣ ትልቅ አቅምህ ትልቅ ሀሳቢህ ነበረ። ግን ለምን በአንዴ ተስፋ ትቆርጣለህ? ግን ደግሞ ገና መሞቱ ራሱ አልተረጋገጠም። ገድየዋለሁ ብሎ ያለውን ሰው ገና ፖሊሶች ስልኩን ይዘው እያረጋገጡ ነው። ናቲ እባክህን በአንድ ጊዜ እንደዚህ ተስፋ መቁረጥ የለብህም። ተጽናናሽ? ተስፋ እንዳልቆርጥ እያረግሽኝ ነው። ወንድሜን የገደልኩት እኔ ነኝ። ወንድሜን የገደልኩት ናቲ ያታደርገው ናቲ ቆይስ ናቲ ያታደርገው ናቲ ልጅስ ናቲ ወንድሜ በጣም የተዘጋጀ ነበር ወይ ምንድነው? ምናችሁ ወንድሜ ጉድ አሰራኝ። ናቲ እባክህን ተነስ፣ እባክህን ፍቅር ነገር አድርጌ እንጂ ወንድሜ ናቲ ልጅ ልትወልድ እኮ ነው። ናቲ ልጅ ማየት አይናፍቅም? በቃ እንደዚህ ጥለኸኝ ልትሄድ ነው ናቲ? ልጅ አባቴ ሲል ማንን ላሳየው ነው ናቲ? ናቲ እባክህ ምን ሆናችሁ ነው? ምን ሆናችሁ ነው? ዳኒ፣ መልካም ዜና ልነግርህ አይደለም የደወልኩት። መፍትሄ ብለን ያመጣነው ሀሳብ ልክ አልነበረም። ዳቲ ራሱን አጥፍቷል።
ናቲን እንዳላጣው ፈርቼ ከጓደኛዬ ጋር ተማክሬ ያመጣሁት መፍትሄ ናቲን አሳጣኝ። የቱ ነበር ልክ የሚሆነው? ማድረጌም አለማድረጌም ናቲን የሚያሳጣኝ ከሆነ? በእርግጥ ናቲ ልጅነት ስላለበት ሁሉ ነገር አሁን ካልሆነ የሚል ስሜታዊ ነው። ነገር ግን በችኩልነቱ እስከዛሬ የፈጸመው ስህተት ቢሆንም ዛሬ ግን ችኩልነቱ የሀዘኔ መጽናኛ ሆኖኛል። ራስን ማጥፋት መሞት ግን መፍትሄ ነው? የፈሪ ምሽግ ነው። በየትኛውም ሁኔታ ውስጥ ለመኖር መሞከር የተሻለ ነው።